በሰላም ይቋጭ የሚለውን ነገር የሚያስማማ ነው። ወደ ታሪክ ከመጣ እንዴ አክሱም የሚለው ማን ነው? አክሱም ትግርኛ ቃል ነው። ወደዛ ከመጣ ብዙ የሚያነጋግሩ ነገሮች አሉ። ተንቤንም እኮ አገው ነኝ ነው የሚለው እንዴ ሰባ እንደርታዎች እኔ እንደርታ ነኝ ትግራዋይ አይደለሁም እያነሱ ራስ እነሱ ባሉበት ካሁን በፊት እዚህ ሚዲያም ላይ የቀረበው ሰው ባለበት በግድ ትግራዋይ ልታርጉኝ ነው እንዲህ ብሎ ሞግቷቸዋል። እንትኑ ነው ፍላጎት አይገደብም። እስከ ሞያሌ ድረስም የኛ ነው ማለት ይቻላል። ምንም እንትን የለውም፣ የሚያጣላ አይደለም። ወደ ታሪካዊ ዳራ ከተመጣ ግን መቼ ነው እንትን የተደረገው? ራያ ቆቦ ወደዛ ሄዶ የነበረው ካልክ 1941 እስከ 48 ነው። ከ1941 እስከ 48 በትግራይ ስር ነበር። ምን አይነት የመንግስት ስርዓት ነው የነበረው? አሃዳዊ ነው የነበረው። ኦኬ ስንት ባንዲራ ነበር? አንድ ባንዲራ። አሁን ስንት ባንዲራ አለ? ይሄን ሁሉ መተንተና መግባቢያው ግዛታዊ ስለነበረ የነበረው ምንም እንትን አይደለም። ወደ ማዕከላዊ መንግስቱ የሆነን አውራጃ ወደዚህ ወደ ወሎ ወይም ወደ ትግራይ ወደ በጌምድር ሊያደርግ ይችላል። ለምሳሌ አሁን ራያን ስትወስድ በ1964 አፄ ዮሐንስ ወደ ስልጣን ከመምጣታቸው በ1864 ወደ ስልጣን ከመምጣታቸው በፊት እኮ ራያ ራሱን ችሎ ይተዳደር ነበር። ራሱን ማለት ምክንያቱም ከዘመነ መሳፍንት በኋላ የመጣው ታሪክ አለ። እንግዲህ ራሱን ችሎ 1860 ወደ ስልጣን ከመጡ በኋላ ግን አፄ ዮሐንስ ቀጥታ ወዴት ነው የሄዱት? ወደ ራያ ነው የሄዱት፣ ያን አካባቢ ለማስከበር ማለት ነው። ህዝቡም ቢያለ አልተቀበለም። እንጎያ አካባቢ ከ3000 በላይ ህዝብ ተጨፍጭፏል። ይህን የትግራይ ምሁራን ደፍረው ለምን አይናገሩ? ታሪክ ላይ ቁጭ ብሏል። ከዛን ጊዜ ጀምሮ አልቀበልም ነው። ኢቭን ዞብልን ጭምር ይዘው ሲያስተዳድሩ ህዝቡ አልተቀበለም። ስላልተቀበለ እኮ ነው አሁንም ጭምር ከአያት ከቅድመ አያቱ እየተወራረሰ ይህ ህዝብ ማንነቱንም ሳይሰጥ ሳይቀላቀል ይኖር። እስኪ ከመሆኒ ጀምር ተመልከት፣ እስከ ኬሚሴ ምናምን ድረስ የቤቶቹን አሰራር ተመልከታቸው፣ የሰውን አለባበስ፣ ስነ ልቦናውን ውሰድ። ሚላይ ይቆር በምንም መልኩ እኮ ነው የማይገኝ። የቆቦ ሰው ከመሆኒ ሰው ጋር ሂዶ ገበያ ይውላል፣ ይግባባል። ይሄኛው በራያ ትግርኛ እየተናገረ ይሄ በአማርኛ እየተናገረ ይግባባል፣ ይጋባል፣ ይዛመዳል፣ ይዋለዳል፣ ይጠያየቃል። በሰርግም በሐዘንም ይጠያየቃል። ይሄ ነው ያለው እንትን። ስለዚህ ከ41 ዓመተ ምህረት በፊት የነበረውን ለምን አይናገርም ነው? ከ48 ዓመተ ምህረት በኋላ ያለውን ስለምን አይናገርም ነው? አንዱ እንትን ይሄ ነው። ሲጀመር ህዝቦች ፈቃድ አልነበራቸውም፣ ገዢዎች ናቸው አንዴ ወደዛ አንዴ ወደዚህ የሚያደርጉት። ስለዚህ በህዝቦች ፈቃደኝነት ያልተመሰረተን አካባቢ የኔ ግዛት ነው ማለት አይቻልም። እንዴ በአንድ ወቅት የኔ አካባቢ ንጉስ እዚህ ቦታ ላይ ሄዶ ነበርና ይሄ ቦታ የኔ ነው ማለት የሚባል ከሆነ እንደ ኤርትራም እኮ መሄድ አልነበረበትም። እሱም ሄደ። ራስ አሉላም እኮ እስከ ሰሃጤ ድረስ ሄደው ነበር አይደል? ኤርትራን የሚያስተዳድሩ ነበር አይደል? እንዴ ታዲያ የኔ ነው ለምን አይሉ? ብሎ ሌላ እንት ሳይሄዱ እዛው ቅርብ ላይ ያለው በባህልም በምንም እንደው በጣም ቅርብ የሆነውን አካባቢ። ስለዚህ ሐሳቢው ትክክል አይደለም ነው። ወደ ዋናው ጉዳይ እንደገና ስንገባ ምንም ይሁን ምንም በሰላማዊ መንገድ ማለቅ አለበት። ኦልሬዲ ህገ መንግስት ተቋቁሟል። ይህም በጣም ያስማማናል። ህገ መንግስት ከተቋቋመው ተቀብለው ነው የሚሆን ሳንቀበለው፣ ተሳትፈንበት ይሁን ሳንሳተፍበት ኦልሬዲ ይሁንና እሱን ተቀብለን እንሂድ ከተባለ እሺ እንሂድ ብለን እኛ ደግሞ ተቀብለን። ስለዚህ ህገ መንግስቱ በደንብ አንብቦት ከሆነ የህዝቦችን የራስን ዕድል በራስ የመወሰን መብት በግልጽ አንቀጽ 39 ላይ ተቀምጧል። እንደገና ደግሞ የክልልነት ጥያቄ ወይም ወደ ከአንዱ ክልል ወደ አንዱ ለመሄድ የማንነት ጥያቄ ያለባቸውን ደግሞ አንቀጽ 48 ላይ ተቀምጧል። ይህን 2011 ላይ 27500 ድምፅ የራያ አዘቦንም ጭምር ማለት ነው መጣበታል ጭምር ለትግራይ ክልል ምክር ቤት ገብቷል፣ ለፌዴሬሽን ምክር ቤት ገብቷል።
አሁን ትክክለኛ ህገ መንግስቱን የሚቀበልና የሚያምን ከሆነ የሚያምኑምና የሚቀበሉትም ከሆነ ይሄ ነገር መተግበር አለበት ብሎ ህዝቦች ወደ ፈለጉት እንዲተዳደሩ መታገል መቻል አለባቸው። ዘላቂ ሰላም የሚያመጣውም እሱ ስለሆነ በኃይል ሄዷልና በኃይል ይመለስ የሚለው ነገር ዘላቂ ሰላምን ስለማያመጣ ማለት ነው። ስለዚህ ይሄ ጥያቄ ተጠይቆ ይሄ ጥያቄ ለፌዴሬሽን ምክር ቤትም ገብቶ ስለነበር በ2 ዓመት ጊዜ ውስጥ የትግራይ መንግስት መመለስ ስላልቻለ ጉዳዩ ከትግራይ አጀንዳ ወጥቶ የፌዴሬሽን ምክር ቤት ጉዳይ ሆኗል። ስለዚህ በዚህ ጉዳይ ላይ አሁን በራያ ጉዳይ ላይ በወልቃይት ጉዳይ ላይ የትግራይ መንግስት አይመለከተውም። የሚመለከተው ፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ደግሞ ምቹ ሁኔታ መፍጠር ነው በቃ ለህዝብ ውሳኔ። ይሄን ነው እንዲህ እንዲሆን መስራት መቻል ያለብን ይመስለኛል። መልካም። አሁን ያነሱት ነገር ራያ አዘቦ በእናንተ የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ውስጥ ነበረ? ራያ አዘቦ ነው መጀመሪያ ላይ ለፌዴሬሽን ምክር ቤትም ለትግራይ ክልል ምክር ቤትም የራያ አዘቦም ፊርማ ተሰብስቦ እኮ ገብቷል። ከእናንተ ጋር ገብቷል። ሁለተኛ መጀመሪያም ገብቷል። አሁን 2015 በኋላ እንደገና አካባቢው ከዳግም ወረራ ነፃ ወጥቶ ማስተዳደር ስንጀምር የነሱ አካባቢ ሲዘነጋ በተለይ ራያ አዘቦ ሲዘነጋ እንደገና ፒቲሽን አሰባስቦ ለፌዴሬሽን ምክር ቤት አስገብተዋል። ኮሚቴ ያዋቅሮ ነው በተናጠል ማለት ነው። አዎ በተናጠል ከአሁን በፊት ያስገባነው ጥያቄ ይታይልን የሚል ለፌዴሬሽን ምክር ቤት አስገብቷል። አቶ ኃይሉ የሳዋት ሳልሳይ ወያኔ መሰለኝ ይህን ካላወቁ ፌዴሬሽን ምክር ቤት ሄደው ቢያረጋግጡ አስገብተዋል። ፈርሞ አላውሃን ነው እየተመኙ ያሉት የራያ አዘቦ ህዝብ እኮ እኛ ደግሞ ወደዛን ሆን አንፈልግም ብሎ ፌዴሬሽን ምክር ቤት አስገብቷል። ይህን ካልተረዱ ቼክ ቢያደርጉት የሚሻል ይመስለኛል፣ መሬት ላይ ያለውን እንትን ማለት ነው። በእኛ በኩል ግን የትግራይ ህዝብ ወንድማችን ነው፣ እህቶቻችን ናቸው። በሆነ የታሪክ አጋጣሚ እነዚህ ህወሓት የሚባል መርዘኛ እሳቤ ያላቸው ሰዎች የመሰረቱት ይህን ህዝብ የአማራን ህዝብ ከትግራይ ህዝብ ለመከፋፈል የሄዱበት ርቀት ቀላል አልነበረም። ከ1968 ማኒፌስቶ ጀምሮ በጠላትነት ነው። ይሄ የትግራይ ህዝብ ፍላጎት አይደለም፣ የሰይጣኖች የነ አቦይ ስብሃት እሳቤ ነው። አሁን ከዚህ ያልተማሩት ደግሞ ተገንጣይ የሚባሉት አሁን ትግራይ ላይ የተፈለፈሉት የተገንጣይ ስብስብ ትግራይን ነፃ እናወጣ ሀገር እናደርጋለን ሲሉ ራያና ወልቃይትን በመያዝ ነው ካርታም ሁሉ ሰርተዋል። የሚገርመው ነገር ማለት ነው ሰሞኑን ሰርኩሌት የሚያደርገው እንደዛ። አዎ ከኤርትራ የኤርትራን አይነት እድል አያገኙም። ኤርትራ ስትገነጠል እኮ ኢትዮጵያን ያስተዳድሩ የነበሩት ኤርትራውያን ናቸው እንጂ ኢትዮጵያውያን አልነበሩ። እና አቦይ ስብሃትም እኮ እና እነመለስም እኮ ኤርትራ እንትን ናቸው። አብዛኛዎቹ ወሳኝ የሚባሉት አካል እኮ ኢትዮጵያውያን አልነበሩም፣ ኤርትራውያን ናቸው እኮ። የነበራቸውን ስልጣን ተጠቅመው ኢትዮጵያ እንድትገነጠል ኤርትራ እንድትገነጠል ሁኔታዎችን አመቻችተዋል። ለምሳሌ ኢትዮጵያውያን ቢሆን ኑሮ የኢትዮጵያን ብሔራዊ ጥቅም አስከብረው መደራደር ይችሉ ነበር። የባህር በርን ለምሳሌ አሰብ ለምሳሌ በቃ የመገንጠል ጥያቄ ካላችሁ አሰብን ለኛ እምቢ ካሉ እውቅና አልሰጥም ካል ኤርትራ መገንጠል አትችልም። ይኸው ሶማሊላንድ መቼ ተገነጠለች? እንግዲህ ራሷን ችላ ገንዘብም ሁሉንም በቃ ማንኛውም ሀገር የሚኖረውን ቁመና ይዛ እንኳ ዋናው ስላልፈቀደች አልሆነ። ዋናው እንትኑ ስላልፈቀደ ሀገር መሆን አልቻለችም። እሱ በቅርብ አንድ የህወሓት የቀድሞው ስራ አስፈጻሚ ሲመሰረት ጀምሮ የነበሩ አንድ ሰው አግቻቸው እየነገረኝ ነበረና ቲፒኤልኤፍ በፕሮግራሙ ኤርትራን ሀገር ማድረግ አለብን የሚል ፕሮግራም ጽፎ ነበር አሉ። በግልጽ እንግዲህ እሳቸው ይሄ ፕሮግራም እስካሁን አለኝ አሉ። እሳቸው ከወላይ ፖለቲካ መስመር ውስጥ ነው ያሉት። የሆነ ሆኖ አሁን እዛ አካባቢ አዳዲስ ነገሮችም እየመጡ ነው። እዛው ላይ ለምን ማጠናከሪያ የሚሆን አቦይ ስብሃት የሰጡትን ኢንተርቪው አልሰማህም? ሰምተው ከሆነ ብዬ ነው። ከኤርትራ ነፃነት ጋር ተያይዞ ህወሓቶች ምን ያክል እንደታገሉ ምን ያክል መስዋዕትነትም እንደከፈሉ ኤርትራ ነፃ ሀገር ሆና መቀጠለን ፕሬዚዳንት ኢሳያስ የኢትዮጵያ ፕሬዚዳንትነትን ቢያገኝ ኑሮ አይገነጠሉም ነበር የሚል ነገር ነበር
ፕሬዚዳንት ትሆናለህ ቢባል ኤርትራ ትገነጥ ፍላጎትም ነበረው ነበር ያሉት። ገፍተው ነው አይደል ወደ እንትን ወደ ኤርትራ እንድትገነጠል። ለምን? ከፍተኛ ሆነ የስልጣን ስስት አላቸው። ከፍተኛ ሆነ የስልጣን ስስት አላቸው። ሁለተኛ ኢትዮጵያን ወደብ አልባ ያደረጉበት ዋናው ምክንያት ራያና ወልቃይትን ለማግኘት በኤርትራ በኩል ድጋፍ ለማግኘት ነው። በነበራቸው የኃይል የበላይነት ይህን ድርጊት ፈጽሟል። አሁን ግን ባይቶናም ብለው ሳልሳይ ወያነ ሌላውም በሞቀታ የሚንቀሳቀሰው ቢሆን ሀገር አደርጋለሁ ካለ ራያና ወልቃይትን የማይታሰብ ነው። ምክንያቱም የኢትዮጵያ መንግስትም አይሰጥም፣ ያለው ህዝብም አይሰጥም። አማራም በዚህ ልክ አካባቢውን ግዛቱን አሳልፎ አይሰጥም። ምክንያቱም ትናንት ሌላ ነው፣ ዛሬ ሌላ ነው። ስለዚህ የሚሻለው የትግራይ ፖለቲከኞች መስራት ካለባቸው የሁለቱን ህዝቦች አንድነት ላይ ቢሰሩ የበለጠ ይጠቅም ነበር። እኔ አሁን የግል ሳቢ የዘር ፖለቲካን አልደግፍም። በቃ ሰው በሰውነት ተከብሮ መብቱ ተጠብቆለት የግለሰብ መብት እንዲከበር ነው የምፈልግ። የግለሰብ መብት ሲከበር የቡድን መብት ይከበራል። አሁን የቡድን መብት ማስቀደም ማለት ግን በቡድን ስም ግለሰቦችና ህዝቦችን ማጥፋት ነው የሚሆነው። በቡድን ስም ነው እየተበደልን የመጣ ነው። ስለዚህ ቢታገሉ የሚሻለው ማለት ነው በቃ ለዜግነት ፖለቲካ ቢታገሉ ያዋጣቸዋል። ከዚህ በኋላ እንትን ሆነው ኢትዮጵያን እንደፈለጉ ሊገዙበት የሚችሉበት እድል አይኖርም። በቃ እኔ የማልገዛት ሀገር አትኖር ብለው የሚመጡበት ሁኔታም አይፈጠርም። አሁን የትግራይ ወጣት ነቅቷል። በቃ ኢትዮጵያዊ ነኝ በቃ። በእርግጥ በአንድ ወቅት ጌታቸው ባለፈው ኢንተርቪው እኔም እኮ በሞቅታ እንዲህ እንድል በሞቅታም በስሜት ለማለት ነው ሀገረ ትግራይ እንድል ነበር፣ ምንም ፕሮግራም ምንም ነገር ሳይኖረን። እንደዚህኞቹ ግን ፕሮግራም ነበራቸው። የጌታቸው እውነቱን ነው፣ በስሜት ነው። ለምን ሞር ኢትዮጵያዊነት እንደሚያቀነቀን እና ፍላጎቱም ኢትዮጵያዊ እንደሆነ ያው በሁኔታዎች ተገዶ ሊል እንደሚችል እንጠብቃለን። ከዚህ ጋር በተገናኘ እንደውም ጌታቸው